የቀበሮ ቀኔ አዘጋጅና አቅራቢ ያብዘጋ ተመስገን። ሰውም ማመን ቀብሮ ነው አለሽ ቀበሮ ይላል ያገሬ ሰው። ከመቅበሩ በፊት ግን ኑዛዜው ቢቀድም ባይነኝም ብሏል ውርሱን የተነጠቀ ስራ ፈት ወጣት። የሆነ ሆኖ ቀበሮ አለች የተባለው ሙሉ በሙሉ ከሚያምኑበት ወገን ነኝ። ያለመነሱ ብቻ ከዱር እንስሳት ባለቅኔ ጥራ ባልም ቀበሮ እንደሚጠቁመው አንዳንዴማ ምን አለ ቀበሮ ሰው ሆነች ኑሮ እያልኩ መኛለሁ። ቅሉ መሽታምነንና እኛ ወደ ጉድጓድ ወረድ ብለን ካልተቀበርንላት ወይ ደግሞ እሷ ቤቷን ወደኛው አጠጋግታ ጋላይ ካልሰራች መገጣጠማችን የሚሆን አይደለም። በዛሬ ዘመን ነገር ሁሉ ፍርደ ገምድል ያዩ ዝምጭጭ ለፍርድም ለመስከረም ሁሉም የሰጋ ሲሆንብኝ ጊዜ ባለቀኔዋ ቀበሮ ትዝ አለችኝ። ታሪኩ እንደዚህ ነው። ጥንት ጅብና አንበሳ በአንድ መንደር ተጎራብተው በወዳጅነት ይኖሩ ነበር። አቶ ጅብ አንዲት ላም ነበረችው። አቶ አንበሳ ደግሞ አንድ በሬ ነበረው። ጅብ ላሙን አንበሳም በሬውን በአንድነት የጠበቁ ሲኖሩ የጅብ ላም ሽል ትይዛለች። ከጊዜ በኋላም ትወልዳለች። በወለደች ጊዜ አንበሳ የወለደው የኔ በሬ ነው በማለት ላሟ ከነጥጃዋ ትቀባኛለች ሲል አቶ ጅብን ይጠይቀዋል። አቶ ጅብም ተወንጀ ወዳጅ አቶ አንበሳ በምንም ታምር በሬ አይወልድም እኮ፣ ስለዚህ የወለደችው ላም የኔ ናት፣ ጥጃዋም የኔው ናት ብሎ ለአቶ አንበሳ ሊያስረዳው ይሞክራል። አንበሳ ግን ተው አያጅቦ የማይሆን ነገር አትናገር፣ የወለደው የኔ በሬ ነው አልኩ፣ የኔ በሬ ነው፣ ጥጃዋም የኔ ናት በማለት ተቆጣ። በዚህ ጊዜ ጅብ በነገሩ በጣም ተገረመና እንግዲህ ይህን ካልክ የእንስሳት ሸንጎ ይፍረድ፣ እኔ በበኩሌ በሬ ስለማይወልድ ላም ከነጥጃዋ የኔ ናት ብያለሁ። አንተ ደግሞ የኔ በሬ ወልዷል ካልክ ነገራችንን ለእንስሳ ጉባኤ ያሰመተን የተፈረደለት ይውሰድ አለም። የአቶ አንበሳን ቁጣ በትትና ለማብረድ ይሞከረ። ይህን ቃል በነገረው ጊዜ አቶ አንበሳም ይገባኛል ጥያቄው በእንስሳት ጉባኤ እንዲመረመርና እንዲፈረድ ይስማማል። ሁለቱም በተስማሙበት መሰረት ክርክራቸውን ለእንስሳት ጉባኤ ያቀረቡ። ጉባኤውም የግራ ቀኙን መከራከሪያ ሐሳብ በጥሞና አዳመጠና ለሌላ ጊዜ ጉዳዩን ለመመርመር በቀጠሮ ያስተላለፉ። የቀጠሮ ቀን ሲደርስ ደግሞ ግማሹ እንስሳ እየቀረ ግማሹ የመጣ ጉባኤው አልተሟላም የተባለ እንደገና ለሌላ ቀጠሮ የተላለፈ የተራዘመ መጓተቱ ቀጠለ። እንዲህ ያለ ጉዳዩ በመጓተት ላይ ሳለ አንድ ቀን አብዛኛው የእንስሳት ሽማግሌዎች ይገኙና አሁንም እንደተለመደው ሌላ ቀጠሮ እንዲያዝበት በመነጋገር ላይ እንደነበሩ ከሽማግሌዎች መካከል አቶ ቀበሮ የውሃ መቅጃ ቅምጫናውን ይዞ ወደ ወንዝ ሊሄድ ነው እና ደህና ዋሉ ይላቸዋል። ጉባኤተኞቹም በጉዳዩ ላይ ቀጠሮ ወይም የውሳኔ ሐሳብ ሳይሰጥበት እንዴት ተነስተህ ትሄዳለህ በማለት አቶ ቀበሮን ጠየቁት። በዚህ ጊዜ አቶ ቀበሮ እንደመቸኮላልና ይቅርታ አድርጉልኝ በዛሬው ዕለት አባቴ ወልዶ ስላደረ አንድ አፍታ ከቤቱ ውሃ እርሼለት ልምጣ ሲል ጉባኤውን ይጠይቃል። በዚህ ጊዜ ጉባኤተኛው በሙሉ በሳቅ ፈነዳ። ከዚያም አንተ ምን አይነት ቀጣፊና ውሸታም ብትሆን ነው እንዴት ወንድ ይወልዳል? እንዴት አባቴ ወለደ ትላለህ? ምን አይነት ቀጣፊ ነህ ይሉታል። በኋላ አቶ ቀበሮ ወንድ ካልወለደ ታዲያ ምን ነው መፍረድ አቃታችሁ አለና ከሽማግሌዎቹ ፊት ውሳኔ ይሰጠን ያሉ ቆሞ የነበሩትን አቶ አንበሳና አቶ ጅብን ተመልክቶ ሮጦ ይሄዳል። ቀበሮ ይህንን ተናግሮ እንደሮጠ ጉባኤተኛው ሁሉ በዝምታ ተዋጠ። ከዚያም ቀበሮ ፈርዶ ስለሄደ አቶ ጅብና አቶ አንበሳ ክርክርም በዚሁ ሊያልቅ ይገባል በማለት ይስማማሉ። ወደ ዘመኔ ስመለስ እንግዲህ የጎደለም ብዙ ነው። ወይ እንደ ቀበሮ ደፋር የልቡን ተንፈሶ በስ የሚል ወይ የሚጋፈጥ እንደ ሰው ብቻ ሁሉንም መሆን ተስኖናል ከዝምታ ውጪ። ዝምታችንም የዝምታ አይደለም፣ ሰላም የለውም። የጌታ ፈቃድ ይሁን ብለን ዝም ማለን እንዳይባል ከዝምታውም ይፎረሽነን።
ብቻ ግራ ያጋባል። እስከመቼ ይሆን ሐቁን እያወቅን ችሎት የምንመላለስ? በጅብና አንበሶች ፍጥጫ መሃል ተጨንቀን የምንቀር? እንጃ አይታወቅም።